ዋት ምንድነው እየሰማን ያለ ነው? ምንድነው እኚህ ሰው የሚሉን? በጣም የሚገርም ነገር ተሰምቷል። ልንገራችሁ። ለማንኛውም ፎሎ ማድረግ እንዳትረሱ። Diela is pregnant and she is expecting 83 kids. Each kid for one member of our parliament. ነገሩ የተሰማው ከወደ አልቤኒያ ነው። ከዚህ ቀደም እንግዲህ ስለ አልቤኒያ በሰራሁት ዘገባ ላይ የመንግስትን ወጪ ገቢ ለመቆጣጠር የኤአይ ሚኒስትር መሾማቸውን ተናግሬ ነበር አይደለ? ይህችን ሴት ማለት ነው ዴላ የሚል ስም ሰጥተዋት የኤአይ ሚኒስትር ሆና የመንግስት ወጪ ገቢን ትቆጣጠር ነበር። አሁንስ አትሉም? የአልቤኒያው ጠቅላይ ሚኒስትር የአውሮፓ ህብረትን ሰዎች ብቻ አይደለም መላው ዓለምን ጉድ ያስባለ ነገር ተናግረዋል። ይኸውም እንግዲህ በአንድ ስብሰባ ላይ ወጡና በተሰበሰበው ህዝብ ፊት እንደምታውቁት እንግዲህ የኤአይ ሚኒስትራችን ዴላ አርግዛለች አሉ። ኤአይዋ ማለት ነው የአርቲፊሻል ኢንተለጀንሷ ሰው አርግዛለች። ያረገዘችውም 83 ህፃናትን ነው ብለው ተናገሩ። ዜናው ከአልቤኒያው ጠቅላይ ሚኒስትር አንደበት ከተሰማ በኋላ በርካቶችን ጉድ አሰኝቶ ነበር። ዝርዝሩንም በዚያው ስብሰባ ላይ ተናግረዋል። ምንድነው እቺ ዴላ የምትባለው የአርቲፊሻል ኢንተለጀንስ ሰው ከተሾመች በኋላ አሁን ላይ ደግሞ እርጉዝ መሆኗን የተናገሩ ሲሆን 83 ልጆችንም በቅርቡ ትወልዳለች ብሏል። ይኸውም የምትወልዳቸው ልጆችም የፓርላማ አባል ነው የሚሆኑት ብሏል። ከዚህ በፊት እንደነገርኳችሁ የመንግስት ወጪ ገቢን ለመቆጣጠር በሚል አልቤኒያ የወጪ ገቢ ቁጥጥር ሚኒስትሯን አርቲፊሻል ኢንተለጀንስ አድርገው ነበረ። በፓርላማም ገብታ ንግግር አድርጋ ነበር። አሁን ደግሞ የእሷ ልጅ ተብለው ደግሞ የበለጸጉ 83 ሌሎች የአርቲፊሻል ኢንተለጀንስ ልጆች ደግሞ የአልቤኒያ ፓርላማን ያግዛሉ ማለት ነው። ይኸውም እንግዲህ በአልቤኒያ ፓርላማ ውስጥ የሚገኙ ሲሆን የፓርላማ ውስጥ የተለያዩ ስራዎችን እንደሚሰሩ ይጠበቃል። እንግዲህ የፓርላማ አባላቱን ማገዝ ነው ለጊዜው የሚሰሩት ተብሏል። የዴላ የዚች የኤአይ ልጆች ማለት ነው። ስለዚህ 83ቱም የሚያደርጉት በዋናነት በአልቤኒያ የፓርላማ አባላት ስብሰባ ሲያደርጉ በፓርላማው ይታደማሉ እነዚህ የኤአይ ሰዎች። ከዛ በኋላ ስብሰባውን አቴንድ ያደርጋሉ፣ ኖት ይይዛሉ፣ የስብሰባውን ዋና ዋና አጀንዳ ይይዛሉ። እንዲሁም አንድ የአልቤኒያ ፓርላማ አባል አንድ አርቲፊሻል ኢንተለጀንስ ልጅ ስለሚመደብለት ምናልባት ሻይ ሊጠጣ ቢወጣ ለተለያየ ጉዳይ ከስብሰባው ቢወጣ መዝግበው ይይዛሉ፣ ያመለጠውን ማለት ነው። ያመለጠውን መዝግበው ይዘው እንዲሁም ማንሳት ያለበት አንኳር ጉዳይ ህዝብን በሚመለከት ይህንን ጉዳይ አንሳ፣ ይህንን ጉዳይ ጠይቅ፣ ይህንን አድርግ በማለት የተለያዩ ንግግሮችን ይጽፉለታል፣ ያግዙለታል። እሱ በሌለበትም የፓርላማው አባል በሌለበትም፣ ስለዚህ የፓርላማ አባል ከተወራ እሱ በሌለበት ተወርቷልና እነዛ የኤአይ ልጆች ዴላ ልጆች በስብሰባው ያንን የፓርላማ አባል ወክለው ይከራከራሉ። እንዲሁም ደግሞ የፓርላማ አባሉ በሌለበት አንተ በሌለበት ይሄ ጉዳይ ተነስቶ ነበር ስለአንተ፣ ስለዚህ ይሄንን በል፣ እንደዚህ አድርግ እያሉ ለፓርላማ አባላቱ ድጋፍ የሚሰጡ የፓርላማ አባላት የሚሆኑ የኤአይ ልጆች ናቸው ማለት ነው። እንግዲህ የአልቤኒያው ጠቅላይ ሚኒስትር ይህንን ከተናገሩ በኋላ በመላው ዓለም የፊት ለፊት ገጽ ላይ መነጋገሪያ ሆኗል። ዓለም አቀፍ መገናኛ ብዙሃን የፊት ለፊት ገጻቸውን አጥለቅልቀውታል። በዚህ የዜና ርዕስ እንግዲህ ኤአይ አንድ ባንድ እያየን ይኸውላችሁ መልካቸውን እየቀያየሩ እንዲየሆነ ነው። በጣም ብዙዎችን ያስገረመ ዜና ነው። እስኪ እናንተስ እንዴት አያችሁት? ኮመንታችሁን እዚህ ላይ አስቀምጡ። ይመዛችሁ።